ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን የሚለው ሕግ የሚለው ትእዛዛትን መጠበቅን መልካም ክርስቲያናዊ ሥራ መስራትን ማለት አለመሆኑን ማወቅ ትፈልጋላችሁ? እሱን ደግሞ ልተርክላችሁ። በእምነት ብቻ አለማለቱን ማወቅ ትፈልጋላችሁ? እሱን ደግሞ ላስረዳችሁ። እዩ፣ መቼም መጽሐፍ ቅዱስ እርስ በርሱ አይጋጭም። አንድ እግዚአብሔር ቃል አንብብላችሁ። የማቴዎስ ወንጌል ምዕራፍ 19 ቁጥር 16 እንዲህ ይላል። የማቴዎስ ወንጌል ምዕራፍ 19 ቁጥር 16 እንዲህ ይላል፣ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። አንድ ሕግ አዋቂ መጣና እሱም እንዲህ አለው፣ ስለ መልካም ነገር ለምን ትጠይቃለህ? መልካም የሆነው አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው? ኢየሱስም አትግደል፣ አታመንዝር ብሎ 10ቱ ትእዛዛትን ጠቀሰለት። አያችሁ፣ ወደ ሕይወት መግባት ብትወድ እነዚህን ጠብቅ አለዋ። የተወደዳችሁ ኦርቶዶክሳውያን፣ ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ማለት ትእዛዛትን መጠበቅን ሕግ ማክበርን እንደማይመለከት አያችሁ። ወደ ሕይወት መግባት ወዳለሁ አለው። ብትወድ ግን ትእዛዛትን ጠብቅ አለው። አንዳንዶች ከጸጋ ወድቃችኋል የሚሉን እኮ ይሄን የጌታችንን ትእዛዛት ስለጠበቅን እኮ ነው። እንዲህ ነው እኛ ምን ኖረው። ይሄን ሲጠይቀው ሂድ ያለህን ሽጥ፣ ለድሆች ስጥ፣ መዝገብ በሰማያት ታገኛለህ። ጥያቄ ይሄ ሰማይ ጥያቄ አይደለም? መዝገብ በሰማይ ታገኛለህ። ምናልባት አሁን ይህንንም ክፍል ስናጠና አሁንም በመስጠት ነው ማለት ነው የዘላለም ሕይወት የሚገኘው እንዳትሉ ነው። መጽሐፍ ቅዱስ የሚተረጎመው ኢንታየር ባይብል ይሄን ጉዳይ እንዴት ነው የሚተረጉመው ነው። ይሄን ስናጠና ሙሉ ፓርቱን እናጠናለን። ከዛ ቻፕተሩን እናጠናለን። ከዛ ማቴዎስን እንዳለ እናጠናለን። ከዛ አዲስ ኪዳን እናጠናለን። ከዛ ከብሉይ ኪዳን ጨመረ ኢንታየር ባይብል ይሄን ኬዝ እንዴት ትሪት ያደርገዋል ተብሎ ነው እንጂ የሚተረጎመው እጅን ግጥል አድርጎ አሁን አንድ ሰው እንዴ ኢየሱስ እኮ ያስተማረው እንደዚህ ነው። ምን ባለጠጋ መጣ እሱ ጋር እሺ አናገረው፣ አወሩ። የመጨረሻው ላይ ሲደርሱ በቃ ያለህን ሽጥ፣ ሂድ ያለህን ሽጥ፣ ከዛስ ለድሆች ስጥ፣ ከዛስ መዝገብ በሰማይ ታገኛል፣ በመስጠት ይዳናል የሚል ኮንክሉዥን ላይ ሊደርስ ይችላል ያልተጠነቀቀ አንባቢ። እንደዚህ አይነት ትምህርት እያስተማረ አይደለም ጌታ ኢየሱስ ክርስቶስ። ታዲያ ምንድን ነው የሚያስተምረው? ኑ 1-2 ገጽ ወደኋላ 3 ገጽ ወደኋላ ተመለሱ። ማቴዎስ ወንጌል ምዕራፍ 13 ከቁጥር 14 እስከ 46 ደግሞ መንግስተ ሰማያት በእርሻ ውስጥ የተሰወረ መዝገብ ትመስላለች። ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ቁጥር 45 መንግስተ ሰማያት መልካምን ዕንቁ የሚሻ ነጋዴን ትመስላለች። ዋጋዋም እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። የጠየቃትን የዘላለም ሕይወት ለማግኘት ኮስት የሚያደርግህ አሁን ያለህን ንብረት ሸጠህ ለድሆች መስጠት ነው ስልህ ትቀበላለህ ወይስ አትቀበልም ነው ጥያቄ። እውነተኛ መንግስተ ሰማያትን ሲክ የሚያደርግ ሰው ምንም ኮስት ቢያደርገኝ ብሎ ነው የሚመጣው። ክብር ለእግዚአብሔር ይሁን። ምንም ኮስት ቢያደርገኝ። አሁን እዚህ ውስጥ እኮ ሁሉም በአቅሙ እኮ ኮስት የሚያደርገውን ነገር እኮ ኮስት አድርጎት ነው ወደ ጌታ የመጣው። እኔ ከኃጢአት በስተቀር ምንም የተውኩት የለም ለጌታ ብዬ፣ ምንም ስላልነበረኝ ማለት ነው። ኃጢአቴን የተረፈው ለሱ እንጂ እኔ ምኑን እተውለታለሁ? እስቲ አሁን አስቡት። ምንም የሌለኝ ሰው ነኝ። በምንም አቅጣጫ ምንም የሌለኝ ሰው ስለሆንኩኝ ለጌታ ብዬ እንትን ተውኩም ብሎ የለም። እንግዲህ ተውኩኝም ሲጋራ ነው። እንግዲህ ሲጋራ ደግሞ ጽድቅ አይደል ማለት ኮስት ያደርግሃል። አያችሁ፣ ይሄ ተቆጥሮ ትድናለህ አይደለም። እንደዛማ ከሆነ ቆርኔሌዎስ ሐዋርያት ሥራ ምዕራፍ 10 ላይ ምጽዋት ይሰጣል ለሰዎች፣ ሰዓት ጠብቆ ይጸልያል። እግዚአብሔር ከሰማይ አየው። ደግ ነው፣ ይሰጣል፣ ደግሞ ሰዓት ጠብቆ ይጸልያል። በቃ ባድነውስ አላለም። መዳን በልጁ በኢየሱስ ክርስቶስ በማመን እንደሆነ የተረጋገጠ የታተመ ጉዳይ ስለሆነ
ይሄ ሰው የሚድንበትን ነገር የሚነግረው ሰው እንዲመጣ መልአክ ተላከ። መልአኩ መጥቶ ምን አለ? ቆርኔሌዎስን ጴጥሮስን ያስጠራል ማለት ምጽዋት እግዚአብሔር አየለ። ኧረ እባክህ አዎ። ይሄ 3 ሰዓት 9 ሰዓት 6 ሰዓት የምጸልየውን ጸሎት እግዚአብሔር አየለ። ኧረ እባክህ አዎ። ግን ይሄ አያድንህም። አሪፍ ነገር ነው የምትሰራው ስራ፣ ግን አያድንህም። ግን ከፈለክ የምድንበትን ነገር የሚነግርህ ግን ሰባኪ አለ። ኧረ እፈልጋለሁ። በቃ ሎሌዎቹን ላካቸው። ጴጥሮስ ተጠርቶ መጣ፣ ሰበከ። ጴጥሮስ ምንድን ነው የሰበከው? የታወቀ ነው የጴጥሮስ ስብከት። ንስሐ ግባ ነው የሚለው ቆርኔሌዎስን ከነ ፋሚሊው። ምጽዋት መስጠት ወይንም ያለውን ማካፈል የዘላለም ሕይወት የሚያስገኝ ቢሆን ኖሮ ቆርኔሌዎስ የዘላለም ሕይወት አውቶማቲካሊ ማግኘት ነበረበት። ሌሎችም መጽሐፍ ቅዱስ ላይ። ስለዚህ ምንድን ነው እያደረገ ያለው ጌታ ኢየሱስ ክርስቶስ? በትምህርቴም እንግዲህ ሳስተምር መንግሥተ ሰማያት በእርሻ ውስጥ ያለችን መዝገብ ትመስላለች። አንድ ሰው አያትና ያለውን ነገር ሁሉ ሽጦ ሄዶ ገዛ ያንን እርሻ። ምክንያቱም ውስጡ ያቺ መዝገብ ስላለች ማለት። አንተ ምን ትፈልግ? ለአንተ ስል ትምህርት አልቀየርም ነው እያለ ያለው ጌታ ኢየሱስ ክርስቶስ። በደም ሰው አንዳንድ ሰው ለነሱ ሲባል ትምህርት እንዲቀየር ይፈልጋል። ትንሽ ለስለስ ያለ ማለት ነው በቃ ኖ፣ ለነዛም ሰዎች አይጠቅምም። በነገራችን ላይ ንስሐ ከገባ የምር ንስሐ ይገባ። በቃ አንድ ሰው ድብን ብሎ በደንብ ይገርምሃል፣ እኔ በጣም ታዋቂ ሰው ነኝ። ሁና ኃጢአተኛ ታዋቂ ነህ። አም ሶሪ እንደዚህ በጣም ራፎኝ ስናገር እንትን እንዳይላችሁ፣ የወንጌል ባህሪ ስለሆነ በጣም ታዋቂ ሰው ነኝ። አዎ ታዋቂ ኃጢአተኛ ታዋቂ። በጣም ባለጠጋ ሰው ነኝ። ብዙ ከእናንተ ጋር እንኳን መታየት አልፈልግም። አትፈልግም? አዎ። ግን ከኛ ጋር መታየት የማትፈልግ ኃጢአተኛ ባለጠጋ ነህ። ይሄ ነው ትምህርቱ። ይህ ሰውዬ እንዳልኳችሁ ነው። ያንግ ነው። በጣም የሚገርም እድሜ ላይ ያለ ሰው ነው። ባለጠጋ ነው። ባለስልጣን ነው። ይህንን ሁሉ አልፎ መጣ። ደስ ይላል። ግን ፌል አደረገ። ፎረሸ መጨረሻ ላይ። አሪፍ ጠያቂ ነው። ግን እሱ ሲጠየቅ አሪፍ መልስ መላሽ አይደለም። ሳተ። ፋይናል ቴስት ላይ ሳተ። ይሄ ሰው አወሩ 3 ጊዜ አወሩና መጨረሻው ላይ ግን ፌል አደረገ። ይሄን ካደረግክ አለው የምር ነው የመጣኸው ማለት ነው። አንተ ምንስ ኮስት ቢያደርገኝ ይሄ ቴምፖራሪ የሆነ ንብረት ከዘላለም ሕይወት ጋር ሲተያይ እንዴ ምን ይገናኛል ይላል ተብሎ ሲጠበቅ፣ ስለዚህ የሰውን ማንነት ብጥር አድርጎ የሚያውቅ ጌታ ፊት እንደቆመ አላወቀም። ይሄ ሰው ከደግ መምህሮች አንዱ መስሎታል። ስቶታል። ድብና አድርጎ ስቶታል። ይሄ ሰውዬ ስቷል። በሰማያት መዝገብ ታገኛለህ፣ መተህም ተከተለኝ አለው። ገና መከተልም አለው። ያለህን ሂድ አለው። እሺ። አንድ እየው ንብረትህን፣ እሺ ሽጠው፣ ደፍረ ሽጠው። ለምን ወርዝ ያደርጋል? የዘላለም ሕይወት የጠየቀው ጥያቄ። ያሸጥህስ ምንድን ነው? ይሄ ነው እንደሚያኖርህ? እንደው የምስኪንነቱ ብዛት ኢየሱስ ማን እንደሆነ አለማወቁ እንጂ እኮ እያዋራው ያለው እኮ ማንን ነው? ብሩም ወርቁም የኔ ነው ያለውን ጌታ እኮ። ለሱ ግን ከዚህ ብሩም ወርቁም የኔ ነው ካለው ጌታ የተቀበላትን እንኳን ትንሿን እንትን እንኳን በጣም በቃ ከበደችው፣ ተናነቀችው። ሕይወቴ ብሎ ይዟታል። የሚያዋራው ደግሞ ሕይወት ነው ራሱ። አቤት ኢየሱስን ሚስ ማድረግ። ቅድም ስንዘምር በጣም ደስ ይለኝ ነበረ። ኢየሱስ ኢየሱስ እየደጋገምን ኢየሱስ ኢየሱስ። ምንም ነገር አይደንቀኝም፣ ምንም ነገር አይገርመኝም። እኔን የሚገርመኝ ኢየሱስ 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 አይደል የዘመርነው? ክብር ለዘላለም ለሱ ይሁን። ረድቶን ነው ጌታ፣ ረድቶን ነው በእውነት ረድቶን ነው እጅ የሰጠ ነው እንጂ ሰው እጅ የሚሰጥ ፍጥረት አይደለም። እና የምርህን ከሆነ እንደዚህ ኮስት ያደርግሃል፣ ይስማማሃል አለው። መተህ ተከተለኝ፣ ደቀ መዝሙር ሁን ነው እያለ ያለው። ጅማሬው ንስሐ መግባት ነው። ኃጢአተኛነትን በደንብ ሪኮግናይዝ አድርግ፣ ንስሐ ገባ። ሕይወት እኔ ነኝ፣ ያንተ ፔናሊቲ ለመውሰድ ነው የመጣሁት። ስለዚህ በዚህ የዘላለም ሕይወት ታገኛለህ ወደሚል ነገር ሊያንደረድረው እየፈለገ እያለ ሰውየው ተይዟል ኦልሬዲ። ስለዚህ የጌታ ምርጫ ነው የቀረበለት። እኔ ጌታ ልሁን ወይስ ገንዘብ ጌታ ይሁን ሲለው ገንዘብ አለ። ሂዳ ታዲያ ለምን መጣህ? እኔ እኮ አላስጠራሁም። በርቀት አይቼህ ምናምን በጣም ኢምፕረስ አድርገኸኝ ምናምን ያን ሰው የጥሩልኝ ነው አላስጠራሁም። አንተ ራስህ ነው የመጣው። እንደውም አመጣጥህ ሮጥክ፣ ሰው ሁሉ ጉድ እስከሚል ድረስ መተህ ተንበረከክ።